አሁንም ለቪዲዮ ኤዲቲንግ ከፍላችሁ የምትማሩት የምር በጣም ተሸውዳችኋል። በነፃ በእነዚህ 3 ትልልቅ ዩቲዩብ ቻናሎች የተለያዩ ቪዲዮ ኤዲቲንግ ሶፍትዌሮችን በነፃ መማር እንደምትችሉ ዛሬ በደንብ እነግራችኋለሁ። የመረጣችሁትን የዩቲዩብ ቻናል ይዛችሁ የቪዲዮ ኤዲቲንግ ስኪላችሁን በነፃ ማሳደግ ትችላላችሁ ብዬ እርግጠኛ ሆኜ እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት አንድ ቆንጆ ቲፕ የምነግራችሁ ይሆናል። ይህ ማይ ዲጂታል ነው። በዛሬው የማይ ዲጂታል ቪዲዮ ኤዲቲንግን ቪዲዮ ኤዲቲንግ ይወራል። ቪዲዮ ኤዲቲንግን በዚህ ጊዜ ብዙ ነገሮች በቀለሉበት ቪዲዮ ኤዲቲንግን ከፍሎ መማር ማለት እውነት እላችኋለሁ ትልቅ መሸወድ ነው። ምክንያቱም ዛሬ የምነግራችሁ 3 ትልልቅ የዩቲዩብ ቻናሎች ቪዲዮ ኤዲቲንግን እዚህ ጋር እንደውም አንድ ነገር ግልጽ ላድርግላችሁ። በእርግጠኝነት ቪዲዮ ኤዲቲንግ የተማራችሁበት ወይም ደግሞ ልትማሩ ያሰባችሁበትን ትምህርት ቤት ከነዚህ ከትልልቅ ዩቲዩብ ቻናሎች ስለ ቪዲዮ ኤዲቲንግ ስኪል በእርግጠኝነት ብዙ ነገሮችን ይወስዳል። ምክንያቱም እዚህ ምድር ላይ አዲስ ነገር የለም። ያሉት ነገሮችን ነው ምን ተደርገው አፕዴት ተደርገው ወይ ደግሞ በሌላ ሰው ሊነገረን ይችላል። ምንም አይነት አዲስ ነገር የለም። ታዲያ በዚህ ከተስማማን እነዚህ 3 ትልልቅ የዩቲዩብ ቻናሎች ቪዲዮ ኤዲቲንግን በነፃ የሚያስተምሯችሁ እነማን ናቸው የሚሏችሁ አንድ በአንድ ልግለጽላችሁ። እነዚህ የዩቲዩብ ቻናሎች ዝም ብዬ ለእናንተ ሪኮመንድም ለማድረግ ሳይሆን እኔም ሆንኩ ብዙ የቪዲዮ ኤዲቲንግ ስኪሎችን የሚያስተምሯችሁ ሰዎች በእርግጠኝነት ከነዚህ ዩቲዩብ ቻናሎች ተምረውበታል ብዬ አስባለሁ። ይሄን ሚስጥር ነው ማለት ነው ዛሬ በነፃ የምነግራችሁ። እያንዳንዱ ሶፍትዌር ነው እጅ ይዞ ማሰራት በሉት። ምንድን ነው የምትፈልጉት ከዚህ በላይ? ታዲያ በነፃ መማር ብቻ አይደለም። እነዚህ ሰዎች ያለፉበትን ስኪል ያለፉበትን የህይወት ውጣ ውረድ ጠቅላላ ኢንቫይሮንመንቱን ቪዲዮ ኤዲተር ለመሆን እያሰባችሁ ከሆነ ያንን በደንብ አድርገው ይነግሯችኋል። ምክንያቱም በሙያው በጣም ብዙ ዓመት የቆዩ ስለሆኑ ማለት ነው። ብዙ ጊዜ ሰዎች ለቪዲዮ ኤዲቲንግ ገንዘብ ከፍለው የሚማሩት በእነዚህ 3 ምክንያቶች ነው። በእርግጠኝነት ይሄ 3 ምክንያቶች ውስጥ ራሳችሁን የሆኑ ምክንያት ጋር ታገኙታላችሁ። አንደኛው ከየት መጀመር እንዳለባቸው አያውቁም። በዚህም ምክንያት ከፍለው ለመማር ይገደዳሉ። ሁለተኛ ከፍለው ብቻ ስለተማሩ ትልቅና የተሻለ ልዩ ሙያ የሚያገኙ ይመስላቸዋል። እውነታው ግን አይደለም። የተከፈለበት ነገር ሁሉ የተሻለ ነገር ታገኙበታላችሁ ማለት ስላልሆነ። ሶስተኛው ስለከፈልኩ ብቻ ወዲያው የቪዲዮ ኤዲቲንግ ስኪል አገኛለሁ ብሎ በማሰብ። እነዚህ ትልልቅ የሚሸውዱ ምክንያቶች ናቸው። ዛሬ የምነግራችሁ እነዚህ 3 ትልልቅ የዩቲዩብ ቻናሎች በነፃ የምትማሩባቸው ናቸው። የመጀመሪያው የዩቲዩብ ቻናል ጀስቲን ብራውን። ልክ እዚህ ጋር የምታዩት ጀስቲን ብራውን አሁን ላይ ወደ 1.86 ሚሊዮን ሰብስክራይበር ያለው ትልቅ የዩቲዩብ ቻናል። በዚህ የዩቲዩብ ቻናል ቪዲዮ ኤዲቲንግን ፈትፍቶ ማጉረስ በሉት በጣም ክሊር በሆነ መንገድ ነው የሚያስረዳቸው። ይሄ ጀስቲን ብራውን ሲናገር በነገራችን ላይ እዚህ ጋር እንግሊዝኛ ምናምን ነገር ደግሞ እንዳትፈሩ። ምናልባት ከፍዬ የምማረው በራሴ ቋንቋ ስለሆነ ስኪል ነው የምትማሩት። ሰርች ታደርጋላችሁ የሆነ እያንዳንዱ የምትፈልጓትን ነገር ከየት እንደምታወርዱ እንኳን ሳይቱን ስለሚነግሯችሁ እያንዳንዷን ነገር እጅ ይዞ ማሰራት በሉት። ስለዚህ ጀስቲን ብራውን ፕራይማል ቪዲዮ የሚባል ነው ሙሉ የዩቲዩብ ስሙ። ገብታችሁ ቼክ አድርጉት። ቪዲዮ ኤዲቲንግን ግልጽ አድርጎ ያስተምራችኋል። ካፕከት በሉት፣ ፕሪሚየም ፕሮ በሉት፣ ሌሎች አፍተር ኢፌክት በጣም ብዙ ቪዲዮ ኤዲቲንግ በሉት፣ ተጨማሪ ደግሞ ግራፊክ ዲዛይን እና ሌሎችም ከዚህ ከዲጂታል ስኪሎች ጋር ተያይዞ ዛሬ የምናወራው ስለ ቪዲዮ ኤዲቲንግ ስለሆነ ነው። ይሄ ጀስቲን ብራውን በጣም ቆንጆ አድርጎ ነው ማለት ነው የሚገልጽላችሁና ገብታችሁ ቼክ ብታደርጉት በጣም ሪኮመንድ የማደርጋችሁ የመጀመሪያው ቁጥር 1 የዩቲዩብ ቻናል ነው ማለት። ሁለተኛው ደግሞ ኬቪን ስትራትቨርት ነው። ይሄ ደግሞ ፎር ቢግነር እንደ ጀማሪ የመጀመሪያው እንደውም ቪዲዮ በስልካችሁ ቪዲዮ ኤዲቲንግ ላስጀምራችሁ ፎር ቢግነር ምናምን ብዬ ነው አይደል ያልኩት። ልክ እንደሱ የመሰሉ እያንዳንዷን ነገር በትልቅ ፕሮዳክሽን ኳሊቲ ስለ ቪዲዮ ኤዲቲንግ ቢግነር ፍሬንድሊ በሆነ መልኩ እያንዳንዷን ነገር ከላይ ፈትፍቶ ነው የሚያጎርሰው እንዳልኳችሁ። ይህኛውም የዩቲዩብ ቻናል ኬቪን ስትራትቨርት በጣም አሪፍ አድርጎ ነው ማለት ነው የሚያሳያችሁ። ይህ ኬቪን ስትራትቨርት አሁን ላይ ወደ 4 ሚሊዮን ሰብስክሪፕሽን ያለው ትልቅ ከዲጂታል ስኪሎች ጋር ተያይዞ ብዙ ነገሮችን የምትማሩበት ሁነኛው የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል
እያንዳንዷን የቪዲዮ ኤዲቲንግ ሶፍትዌር ላይክ ከየት እንደምታመጡ አምጥታችሁ ስትከፍቱ የመጀመሪያ ገና ዲፎልት የሆነውን ሴቲንግ እንኳን ለማስተካከል ስትሞክሩ እያንዳንዷን ነገር ያስረዳችኋል። በዚህ ደግሞ ለየት ያለ ፊቸሩ ላይክ ምንም አይነት ዲስትራክሽን አታገኙ። በዚህ የዩቲዩብ ቻናል ላይክ ዲስትራክሽን ስላችሁ እናንተ የማትፈልጓቸው ከገባችሁባቸው ለምሳሌ የፕሪሚየም ፕሮ የሆነ ቪዲዮ ኤዲቲንግ ስለ ፕሪሚየም ፕሮ ቪዲዮ ኤዲቲንግ ሶፍትዌር ማወቅ ፈለጋችሁ፣ ስለዛ ስለፈለጋችሁት ነገር ብቻ ነው የሚወራላችሁ። ሌላ ተጨማሪ የማትፈልጉት ነገር በፍጹም አታገኙም እዚህ የኬቪን ስትራትቨርት ዩቲዩብ ቻናል ላይ ማለት ነው። ይሄ የዩቲዩብ ቻናል ደግሞ ለየት የሚያደርገው ላይክ አንዳንድ ሁላችንም መቼም የመማር ነገር አክሰፕት የማድረግ እንትናችን ይለያያል አይደል? ቀስ እያለ ነው እያንዳንዱን የሚያስረዳው። ስለዚህ ቀስ ብላችሁ ነገሮችን ለመረዳት እያንዳንዷን ነገር ምንድን ያለው የሚለውን ነገር ሳይፈጥንባችሁ ለመረዳት የምትፈልጉ ከሆነ እነሆ ይሄ የዩቲዩብ ቻናል ለእናንተ ነው ማለት ነው። በጣም ጎልደን ብዬ ሪኮመንድ የማደርግላችሁ ነው ማለት የዚህ የኬቪን ስትራትቨርት የዩቲዩብ ቻናል ማለት ነው። ሌላው ሳይጠቀስ የማያልፈው ሶስተኛው የዩቲዩብ ቻናል ደግሞ ቲንክ ሚዲያ ነው። ሉክ ቲንክ ሚዲያ አሁን ላይ ከ3 ሚሊዮን በላይ የዩቲዩብ ሰብስክሪፕሽን ያለው ትልልቅ የዲጂታል ስኪሎች እንደሌሎቹ ሁሉ በትልቅ የፕሮዳክሽን ኳሊቲ የሚያቀርብ ነው። ታዲያ ይሄ ደግሞ ለየት የሚያደርገውን ነገር ልንገራችሁ። ላይክ ይሄ ማለት ነው ኤዲተር ብቻ አይደለም የሚያስደርጋችሁ፣ ላይክ አይዲያ ይሰጣችኋል። ኤዲት ከማድረጋችሁ ጋር ተያይዟችሁ ብዙ ክሬቲቪቲ ይሰጣችኋል። ምክንያቱም በዚህ ቲንክ ሚዲያ ላይ የሆነ አንድ ሰው ብቻ አይደለም የሚያወራው፣ በጣም ብዙ ትልልቅ ስኪል ያላቸው ሰዎች መጥተው ይህንን የዩቲዩብ ቻናል ሲያወሩ እንሰማለን። ቪዲዮውን ራሱ መጀመሪያ ለመቅረጽ የምትጠቀሙባችሁ እጃችሁ ላይ እቃ ኖሯችሁ ማይክሮፎን፣ ስልክ ራሱ ደግሞ ቪዲዮ ካሜራ በሉት ሌሎች ብዙ ቪዲዮ ለመቅረጽ የምንጠቀምባቸውን እቃዎች በቀላሉ የሚነግሯችሁና የሚያሳያችሁ ነው እንዴት መጠቀም እንዳለባችሁ ማለት ነው። ቲንክ ሚዲያ ከቢግነር ሌቭል አንስቶ እስከ ፕሮ ሌቭል ልትጠቀሙበት ትችላላችሁ ማለት ነው። እስከ መጨረሻው ድረስ ከተከታተላችሁ የቃል የገባሁላችሁን ቲፕ ደግሞ ልግለጽላችሁ። ይህ ማይ ዲጂታል የዩቲዩብ ቻናል ነው። ይሄ ዩቲዩብ ቻናል እንግዲህ እንዲህ የመሰሉ ቆንጆ ኮንተንቶችን ክሬት እያደረገላችሁ ይገኛል። እናንተ ሰብስክራይብ በማድረግ እኚህን የመሰሉና ሌሎች የዲጂታል ስኪሎችን የምታገኙበት ቆንጆ የዩቲዩብ ቻናል ነው ብዬ ስለማስብ ቪዲዮን ሰብስክራይብ ማድረጋችሁን አትርሱ ብዬ ሪኮመንድ አደረጋችሁ። ይህም ቪዲዮ እስከ መጨረሻው ድረስ ለተከታተለ ሰው ያለችዋ ጊፍት እነሆ ጀባ ልበላችሁ። ላይክ ይሄኛው የዩቲዩብ ቻናል ስለ ቪዲዮ ኤዲቲንግ ሶፍትዌር ምናምን ብቻ አይደለም የሚያወራችሁ፣ ላይክ ያንን ስኪል እንዴት አድርጋችሁ ነው ማስተር የምታደርጉት ብሎ ሲስተም ነው ቢውልድ የሚያደርግላችሁ። ይህ የዩቲዩብ ቻናል ማመሰላችሁ አሊ አብዳል ይባላል። በጣም አሪፍ ቆንጆ የዩቲዩብ ቻናል ነው። ስለ እያንዳንዷ ስኪል እንዴት አድርጋችሁ ማስተር እንደምታደርጉ ሲስተምን ቢውልድ ማድረግ ላይ እሱ ራሱ ማስተር አድርጎታል ብዬ ገልጽላችኋለሁ። ምክንያቱም በጣም አሪፍ ነው። ከኢትዮጵያ ውስጥ ካሉ በጣም የሚገርማችሁ ሰክሰስፉል ከምትሏቸው ዩቲዩበሮች ጀርባ ይሄ ልጅ በደንብ አለ፣ ታዩባቸዋላችሁ ላይ ብዙዎቹ ላይ ማለት ነው። እኔም ፐርሰናሊ ደግሞ በጣም የምጠቀመው የዩቲዩብ ቻናል ነው ማለት ነው። ይህንን የዩቲዩብ ቻናል በጣም ቅመም የሆነች የዩቲዩብ ቻናል ነች። ገብታችሁ ቼክ አድርጉት፣ በእርግጠኝነት ትጠቀሙበታላችሁ። ይህ ማይ ዲጂታል ነው። በዛሬው የማይ ዲጂታል ቪዲዮ ስለ ቪዲዮ ኤዲቲንግ ሶፍትዌር በቀላሉ በነፃ ከየት እንማር ብላችሁ እያሰባችሁ ከሆነ በእርግጠኝነት መልስ አግኝታችሁበታል ብዬ አስባለሁኝ። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ቁም ነገር አግኝታችሁበታል ብዬ ስለማስብ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እስከምንገናኝ ድረስ ባባይ።